ሰላም ጤና ይስጥልኝ ውድና የተከበራችሁ የአልፋ ኢትዮጵያ ኤዱኬሽን ቤተሰቦች የግሬድ 10 ፊዚክስ ኒው ካሪኩለም ዩኒት 4 በክፍል 7 ዳግም ተመልሼ መጥቻለሁ። በዛሬ ቪዲዮ የምንመለከተው ሴክሽን 4.7 ኤሌክትሪክ ሰርኪዩትስ። ስለዚህ በዚህ ንዑስ ምዕራፍ ስር ይህንን ምዕራፍ እንደጨረስን እነዚህ ነገሮች የምንረዳና እንዲሁም የምንገነዘብ ይሆናል። ኤሌክትሪክ ሰርኪዩት ምን ማለት እንደሆነ እንዲሁም ደግሞ በኤሌክትሪክ ሰርኪዩት ላይ የሚገኙትን ኮምፖነንቶች ወይም ደግሞ በላዩ ላይ የሚገኙትን ፓርቶች ከዛም ባለፈ ደግሞ እንዴት ስኬች ማድረግ እንደምንችል የምንመለከት ይሆናል። ወደሱ እንሂድ። ኦኬ በቅድሚያ ኤሌክትሪክ ሰርኪዩት ማለት ትርጓሜውን ስንመለከት ኤሌክትሪክ ሰርኪዩት ኢዝ ኤ ፓዝ ትሩ ዊች ቻርጅስ ካን ፍሎው። ከዚህ ቀደም ስለ ኤሌክትሪክ እናውቃለን። ስለዚህ ሰርኪዩት ማለት ፓዝ ነው። እንዲሁም ደግሞ ኤሌክትሪክ ሰርኪዩት ስንል ደግሞ በዛ ፓዝ ውስጥ የሚንቀሳቀሱ የኤሌክትሪክ ሞገዶች ማለት ነው። ኤሌክትሪክ ሰርኪዩት ሚንስ ኢትስ ኤ ፓዝ ትሩ ዊች ቻርጅስ ካን ፍሎው። ስለዚህ በአጭር ቋንቋ ኤሌክትሪክ ሰርኪዩት ማለት መንገድ ማለት ነው። ነገር ግን እዛ መንገድ ውስጥ ወይ ደግሞ እዛ ፓዝ ውስጥ የሚንቀሳቀሱት ቻርጆች ይሆናሉ። ሌላው ደግሞ እዚህ መንገድ ውስጥ ወይ ደግሞ እዚህ ፓዝ ውስጥ የሚገኙ ብዙ ኮምፖነንቶች አሉ ወይ ደግሞ ብዙ ክፍሎች ይኖራሉ። ከነዛ መካከል በልብስ፣ አምፖሎች፣ ባትሪ፣ ስዊች በተለምዶ ይህንን ሎድ ብለን እንጠራዋለን። ያው ስለ ሎድ ደግሞ ወደ በኋላ የምናየው ይሆናል። ሌላው ደግሞ ባትሪ ነው። ባትሪ ያው ሶርስ የምናገኝበት ምንጫችን ነው። ኤንድ ስዊች አለን ፓወር ኦን ኤንድ ኦፍ የምናደርግበት ኤንድ ዋየር ደግሞ ያው ሽቦ ማለት ነው። ስለዚህ እነዚህ በአጠቃላይ ሲደማመሩ ኤሌክትሪክ ሰርኪዩት ይሰጡናል። ምክንያቱም አንድ ቻርጅ ከባትሪ ወይ ደግሞ ከሶርስ በመነሳት ለምሳሌ በልብ ማብራት ከፈለግን ወይ ደግሞ አምፖላችን ማብራት ከፈለግን ከሶርስ ይነሳና ቻርጁ በዋየር ውስጥ በመሄድ ስዊቹን ኦን ስናደርግ ክሎዝ ሰርኪዩት ስለሚሰጠን በልቧ ኦን ትሆናለች። እንደገና ደግሞ ስዊቻችን ደግሞ ኦፍ ስናደርግ ስናጠፋ ወይም ደግሞ ኦፕን ሰርኪዩት ሲሰጠን ያኔ በልቧ ትጠፋለች። ስለዚህ ኤሌክትሪክ ሰርኪዩት እነዚህን ሁሉ ነገሮች በላዩ ላይ የያዘ ያ ሂደት ነው ኤሌክትሪክ ሰርኪዩት ብለን የምንጠራው። ስለዚህ እነዚህን ደግሞ ሞር ዲያግራማቲካሊ በሆነ መንገድ ስናስቀምጣቸው ወይም ደግሞ በስኬች መንገድ ስንገልጻቸው ሰርኪዩት ዲያግራም ብለን እንጠራዋለን። ሰርኪዩት ዲያግራም ኢዝ ስኬማቲክ ዲያግራም ፎር ኤ ሰርኪዩት። እዚህ ጋር የምትመለከቱትን ምስል ማየት እንችላለን። ይሄ አንድ የሰርኪዩት ዲያግራም ነው። በጣም ሲምፕል ነው። እዚህ ጋር እንደምታዩት ባትሪያችን አለ ሶርስ። ስለዚህ ቻርጅ ከዚህ ይነሳል፣ በውስጡ ፍሎ እያደረገ ይሄድና እዚህ ጋር ሬዚስተሮች ይኖራሉ። ደን እዚህ ጋር ደግሞ በልብ አለን። እንደገና እዚህ ጋር ደግሞ ስዊች ይኖራል። ሌሎችም ደግሞ ኮምፖነንቶች ላይ ሊገኙ ይችላሉ። ይሄ ፓዙ እዚህ ጋር የምትመለከቱት ይሄ ሂደት ያንን ኤሌክትሪክ ሰርኪዩት ብለን እንጠራዋለን። በጣም ጥሩ። ሞር ደግሞ እስቲ በዲያግራማቲክ ወይ ደግሞ እዚህ ጋር በደንብ እንግለጸው። የምትመለከቷቸው እዚህ ጋር ስዊች አለን ፓወር ኦን ኤንድ ኦፍ የምናደርግበት። እዚህ ጋር እንደገና ሶርስ አለን which is ባትሪ ድንጋያችን። እዚህ ጋር ደግሞ አምፖላችን አለች ኤንድ ይሄ ደግሞ ዋየር ነው which is a conductive material ወይ ደግሞ a conductive pathway። ስለዚህ ቻርጆች usually ኤሌክትሮንስ ከዚህ በመነሳት በውስጡ ይንቀሳቀሳሉ ማለት ነው። ይህን መንገድ የሚከተሉ ይሆናል። so these are electrons ቻርጁን ኬሪ አድርገው የሚያንቀሳቀሱልን ፓርቲክልስ። ዘን መጨረሻ ላይ ይሄ ስዊች ኦን ከሆነ ወይም ደግሞ ክሎዝ ሰርኪዩት የሚሰጠን ከሆነ ምንም ብሬክ የሌለው ሰርኪዩት ከሆነ ማለት ነው በልቧ ሄዳ ትበራለች ማለት ነው። the filament heat up and give off light። ስለዚህ ባጭሩ ይሄ ማለት ነው ኤሌክትሪክ ሰርኪዩት ማለት። ይሄንን ፓዝ ይከተላል። ያው ላይ ደግሞ ብዙ ኮምፖነንቶች ይገኛሉ። እነዚህ ብቻ አይደሉም። ስለዚህ ባጭሩ ይሄ ቀለል ያለ ዲያግራም ነው። ያው ሞር ደግሞ ወደፊት ኮምፕሌክስ እንዲሁም ደግሞ ሰፋ ብሎ ልታዩ ትችላላችሁ። ስለዚህ ዋናው ምንድነው እዚህ ጋር መረዳት ያለብን ኤሌክትሪክ ሰርኪዩት ማለት ይሄ ሂደቱ ነው። ላዩ ላይ ደግሞ ብዙ አይነት ኮምፖነንቶች ሊይዝ ይችላል። ሌላው እዚህ ጋር እንዲያነሳ ነው ኮንሰፕት ሎድ። እዚህ ጋር እንደምትመለከቱት ሎድ ብሎ አስቀምጦታል። ወይም ደግሞ በልብ ማለት ነው። ለምን ሎድ አለው? ሎድ የሚለውን ደግሞ ፍቺ ደግሞ እዚህ ጋር በግልጽ እንመልከት። ኦኬ ሎድ ማለት ምን ማለት ነው? it is any element or group of elements in a circuit that dissipates energy። ኢነርጂ ወጥቶ በሚሄድበት ሰዓት ያንን ኢነርጂ ኮንሱም የሚያደርጉት በአጠቃላይ እንደ ሎድ ይቆጠራሉ። ለምሳሌ እዚህ ጋር ብንመለከት ከዚህ የሚወጣው ቮልት አለ። ደን ልክ ይሄኛውን አምፖል እዚህ ጋር ስናደርግ የተወሰነ ቻርጅ በመውሰድ አምፖል እንድትበራ ያደርጋል። ስለዚህ የነበረውን ኢነርጂ ዲሲፔት አደረገው ወይ ደግሞ ቀነሰው ማለት ነው። እዚህ ጋር ሌላ አምፖል ብናገኝ እዚህ ጋር የነበረው ቮልቴጅ አይደለም እዚህ ጋር የሚደርሰው፣ ምክንያቱም ይሄኛው የተወሰነ ፖርሽኑን ስለሚቀንስ ማለት ነው። ስለዚህ በሰርኪዩታችን ውስጥ ያለውን ኢነርጂ የሚቀንሱ ነገሮች በአጠቃላይ እንደ ሎድ ሊወሰዱ ይችላሉ። እዚህ ጋር የሚለን እንደዛ ነው። ወይም ደግሞ እንዲያርገን መግለጽ እንችላለን it is any component of a circuit that consumes electricity and converts it into another form such as heat or light። ሰርኪዩት ውስጥ የነበረውን ኢነርጂ በመጠቀም ወይም ደግሞ ኤሌክትሪሲቲ በመውሰድ ወደ ተለያዩ ሶርሶች መቀየር የሚያስችለው ኮምፖነንት ማለት ነው። በእኛ ኬዝ እዚህ ጋር ለምሳሌ አምፖል ነው የወሰድነው። ስለዚህ አምፖላችን ኤሌክትሪሲቲውን ወደ ሂት እና ወደ ላይት ኢነርጂ የምትለውጠው ይሆናል። በዚህም እንደ ሎድ መወሰድ ትችላለች ማለት ነው። ስለዚህ በብዛት መጽሐፋችን ላይም አምፖልን እንደ ሎድ የሚጠቀማት በዛ ምክንያት ነው። ለምሳሌ እዚህ ጋር ሲምፕል ሰርኪዩት consists of a source of potential difference። ፖቴንሻል ዲፍረንስ ማለት ቮልታችን ወይ ደግሞ ሶርሳችን and electrical energy such as a battery and a load like a bulb። ባትሪ እንደ ሶርስ ነው።
አይደለ? ከሱ ስለሚነሳ ማለት ነው። በልባችን ደግሞ እንደ ሎድ ነው የሚወስደው ወይ ደግሞ በዛ በሰርኪት ውስጥ ያለውን ኤነርጂ ኮንሱም የምታደርገው ኮምፖነንት። ለዛ ነው በዚህም የተነሳ በውስጧ እዚህ ጋር ያልናቸው ነገሮች ስለምሰጠን ላይት ኤንድ ኤነርጂ በውስጧ ከፍተኛ የሆነ ሬዚስታንስ ይኖራታል ማለት ነው። ለምሳሌ እዚህ ጋር እንዳየነው ቅድም የተለያዩ ማቴሪያሎች አሉ አይደል? ለምሳሌ ከአምፖላችን ውጪ ሁለት ማቴሪያሎች አሉ አይደል? አንደኛው ስዊች ናት፣ ሁለተኛው ደግሞ ይሄ ዋየር ነው። ከቮልቴጅ ውስጥ የሚወጣውን ኤነርጂ ለምንድን ነው ሁለቱ የማይወስዱት ወይም ደግሞ እንደ ሎድ ሊቆጠሩ ያልቻሉት ብለን ብንጠይቅ ለምንድን ነው? ቢኮዝ the connecting wire and switch have negligible resistance, you will not consider these elements as part of the load. በጣም ያነሰ የሬዚስታንስ አቅም ወይ ደግሞ ካፓቢሊቲ ስላላቸው እንደ ሎድ ሊወሰዱ አይችሉም ማለት ነው። ያን ያህል ብዙ ኮንሱም የሚያደርጉት ነገር አይኖርም። አምፖልና መሰሎቿ ግን እንደ ሎድ ልንወስዳቸው እንችላለን። ስለዚህ ምንድን ነው ሎድ ብለን መሰየማችን ምንድን ነው የምናተርፈው ነገር ካልን አንደኛ it determines how much electricity is needed to run an appliance። ለምሳሌ አንድን ቲቪ እንዲሰራ ከፈለጋችሁ መቼም በሪሞት ባትሪ ድንጋይ ማሰራት አንችልም አይደል? ስለዚህ ምን ያህል አማውንት ኦፍ ኢነርጂ እንደሚፈልግ እንድናቅ ያግዘናል ማለት ነው። ይሄ አንዱ አድቫንቴጁ ነው። ሌላው ደግሞ it affects the performance of circuits such as output voltage or currents። በአንድ ኤሌክትሪክ ሰርኪት ውስጥ የሚኖረውን ፐርፎርማንስ ወይ ደግሞ ብቃት መጨመር መቀነስም እንድንችል ያግዘናል ማለት ነው። አይዘር ቮልቴጁን በመጨመር ወይም ደግሞ ከረንቶቹን በመቀነስ። ስለዚህ በዚህም የተነሳ የሰርኪታችንን ፐርፎርማንስ እንድንመለከት ያግዘናል ማለት ነው። ሌላው ደግሞ it impacts how much energy you consume which appears on your electric bill። ለምሳሌ እዚህ ዲያግራም ላይ እንደምትመለከቱት ብዙ አይነት ሶኬቶች እዚህ ጋር ትመለከታላችሁ። ስለዚህ እነዚህ ሶኬቶች እዚህ ጋር በበዙ ቁጥር የሚጠቀሙትም ኢነርጂ እንደዛው እየጨመረ ይመጣል። በዚህም እነዚህ ማቴሪያሎች እንደ ሎድ እንወስዳቸዋለን። ምክንያቱም ሃይ ሬዚስታንስ ስለሚኖራቸውና የሚኖረውን ኢነርጂ ኮንሱም ስለሚያደርጉት ወይ ደግሞ ዲሲፔት ስለሚያደርጉት በዚህም የተነሳ የምንከፍለው የኤሌክትሪክ ቢላችን ላይ እየጨመረብን ይመጣል ማለት ነው። ስለዚህ እነዚህ ነገሮች በደንብ ሬጉሌት እንድናደርግ አንድ አመላካች መንገድ ሆኖ እናገኘዋለን ማለት ነው። So the more electrical load you have, the more electricity you consumed and you will pay more on your electric bill። ቅድም እንዳልነው ለምሳሌ ብዙ አምፖሎችን የምንጠቀም ከሆነ ወይም ደግሞ የተለያዩ አይነት የሎድ ታይፖችን ብንጠቀም ዘሞር ብንጠቀም ከሆነ ያው ዘሞር ኢነርጂ ስለምንፈልግ በዛ ያለ ኤሌክትሪሲቲ መጠቀማችን አይቀርም። በዛም የተነሳ ለከፍተኛ ውጪ እንጋለጣለን ማለት ነው። እስኪ አንዳንድ ምሳሌዎችን እዚህ ጋር እንውሰድ። ኤግዛምፕልስ ላይት በልብ አለ፣ ይሄን እናውቃለን። ሎድ ቅድም ስላልን ቶስተርስ አለ፣ ዋሽንግ ማሽንስ፣ ኤሌክትሪክ ዋተር ሂተርስ፣ ኤር ኮንዲሽነርስ፣ ሞተርስ ኤንድ ሬዚስተርስ። እነዚህ ብቻ አይደሉም፣ ኤሌክትሪክን የሚጠቀሙ ነገሮች በአጠቃላይ እንደ ሎድ መውሰድ እንችላለን። በጣም አሪፍ። ሌላው ደግሞ እዚህ ጋር አንድ ማወቅ ያለብን ኮንሰፕት ክሎዝድ ሰርኪዩት እና ኦፕን ሰርኪዩት። ክሎዝድ ሰርኪዩት ማለት ምን ማለት ነው? እዚህ ጋር እንደምትመለከቱት ይሄ ዋየር አለ፣ በልቧ እዚህ ጋር በርታለች፣ ይሄ ሶርስ አለን፣ እዚህ ጋር ደግሞ ስዊች አለን። ስለዚህ ይህንን ስዊች ወይ ደግሞ ይህንን ብሬክ እዚህ ጋር እንደምትመለከቱት ምንም እዚህ ጋር የተቋረጠ ፓርት ባለመኖሩ አምፖላችን በርታለች። ይህንን ሰርኪዩት ክሎዝድ ሰርኪዩት ብለን እንጠራዋለን ማለት ነው። ኦፕን ደግሞ ሲሆን የሆነ ፓርት ላይ የተቋረጠ ነገር ሲኖር ማለት ነው፣ ወይ ደግሞ ብሬክ ሲያደርግ በዛም የተነሳ አምፖሉ አትበራም ወይም ደግሞ ሌሎች ማቴሪያሎች እንዳይሰሩ ያደርጋቸዋል። ስለዚህ አሁን ክሎዝድ ሰርኪዩት ስንል ምን ማለት ነው? አንድ ባንድ ስናይ it is formed by wires connected to the light bulb and to a battery። ይሄ በጣም ሲምፕል ዴፊኒሽኑ ነው። ስለዚህ ላይት በልብ እና ባትሪ በዋየር ኮኔክት ሲደራረጉ ያለምንም መቆራረጥ የሚፈጠር ሰርኪዩት ነው። where electrons can flow in a circuit። በዚህም የተነሳ ኤሌክትሮኖች እንደልባቸው ፍሎ ማድረግ ይችላሉ። they move away from the negative battery terminal and towards the positive terminal። ከኔጌቲቭ ባትሪ በመነሳት ወደ ፖዚቲቭ ተርሚናል የሚንቀሳቀሱ ይሆናል። and electric charges flows in the circuit as long as none of the wires including the glowing filament wire in the light bulb are disconnected or broken። አምፖል እስካልተቀጠለ ወይም ደግሞ ብሬኩን እስካልነቀልን ድረስ ቻርጅ ፍሎነቱን አያቋርጥም ማለት ነው። ለዛ ነው ክሎዝድ ሰርኪዩት የተባለው። ቻርጁ ሁሌ ፍሎ ያደርጋል። ነገር ግን ኢን ኬዝ ኦፍ ኦፕን ሰርኪዩት ስንመጣ እዚህ ጋር እንደምትመለከቱት ይህን ብሬከር እዚህ ጋር አነሳ ነው። ያ ማለት እዚህ ጋር ተቋርጧል ማለት ነው፣ ዝውውሩ የለም። ስለዚህ እንደዚህ የሚሆን ከሆነ እንደምታዩት እዚህ ጋር አምፖላችን ዳርክ ናት፣ አልበራች። ኦፕን ሰርኪዩት ሲሆን ይሄ ምስል በደንብ ይገልጸዋል። መካከል ላይ ብሬክ አለ ማለት ነው፣ ግንኙነት የላቸውም። the circuit is broken anywhere or the switch is turned off። እዚህ ጋር እንዳይቀላቀልብን ስዊች ኦፍ ሲሆን ሰርኪዩታችን ኦፕን ነው ወይም ደግሞ የሆነ ነገር ተከፍቷል ማለት ነው፣ የተቋርጦ ወይ ደግሞ ብሬክ ያደረገ ነገር አለ። በዚህም የተነሳ the charge stops flowing and the bulb doesn't glow። አምፖላ ማበረም ቻርጅም መንቀሳቀሱን ያቆማል ማለት ነው፣ ምንም አይነት ዝውውር ስለማይኖር። there is no charge flow and therefore no current። ከረንትም የለም ቻርጅም አይኖርም። the current would be zero and the bulb would not light up። በዛም የተነሳ ምንም አይነት ነገር አይሰራም። በጣም አሪፍ።
ሌላው ደግሞ እዚህ ላይ የምንጨምረው ነገር ምንድን ነው? ቅድም እንዳሉ ብዙ አይነት ኮምፖነንቶች አሉን በኤሌክትሪካል ሰርኪዩት ላይ። ስለዚህ ከቅድሞቹ ጋር ደግሞ የተወሰኑ ፖይንቶችን እዚህ ላይ ደግሞ እንጨምር። ለምሳሌ ኮኔክሽን ኬብል አለን። ቅድም ያየነው ዋየር ሲምቦሉ በዚህ ይቀመጣል። ሼፑ ደግሞ ይሄ ነው እንደምናውቀው አይደል? ሌላው ደግሞ ባትሪ ነው። ባትሪ ሲምቦሉን ስናስቀምጥ በስኬማቲክ ዲያግራም ላይ ይሄን ይመስላል። ሼፑ ደግሞ ይሄ ነው። ሌላው በልብ ነው። በልብ ሲምቦሉ ይሄ ነው። እንዲህ አይነት ሲምቦል ካየን በልብ ማለት ነው። ሼፑ ደግሞ ይሄ ነው። እነዚህን እንግዲህ በደንብ ልታስታውሱ ይገባቸዋል። በብዛት ኤግዛም ላይም ይመጣሉ። እናንተ ደግሞ መያዝ ይጠበቅባቸዋል፣ ማወቅ ስላለባችሁ ማለት ነው። ዩዥዋሊ የምናስቀምጣቸው በሲምቦል ስለሆነ እነዚህ ምልክቶች በደንብ መያዝ ይጠበቅባቸዋል። ሌላው ሬዚስታንስ ነው። ሬዚስታንስ በዚህ መንገድ ይቀመጣል። ሼፑ ደግሞ ይሄ ነው። አሜትር ልክ እንደ በልብ ትመስላለች፣ ነገር ግን ሌተር ኤ ውስጥ ይቀመጣል። ይሄ ደግሞ ሼፑ ነው። ቮልትሜትር ከዚህ ጋር የሚመሳሰላል፣ ቪ ነው። ሼፑ ደግሞ ይሄ ነው። ሌላው ደግሞ ሰርኪዩት ብሬከር፣ እዚህ ጋር ብሬከር አለን፣ ቅድም ያየነው ነው። ሼፑ ደግሞ ይሄን ይመስላል። እነዚህ ከብዙ በጥቂቱ ኤሌክትሪክ ሰርኪዩት ላይ የሚገኙ ኮምፖነንቶች ወይ ደግሞ ክፍሎች ይሆናሉ። ስለዚህ እስቲ አንድ ባንድ ለማየት ያህል እንሞክር። ኦኬ፣ በልብ ኦር ላምፕ፣ ይሄ ግልጽ ነው። ምልክቶቹ እነዚህ ናቸው ብለናል። በልብ ምንድን የሚሰጠን? ኢትስ ግሎውስ ዌን ቻርጅ ሙቭስ ትሩ ኢት፣ በውስጡ ቻርጅ ፍሎ ካደረገ ግሎ ያደርጋል፣ በዛም ሂትና ላይት ይሰጠናል። ሌላው ደግሞ ባትሪ ነው። ባትሪ አሁንም ሲምቦሎቹ እነዚህ ናቸው። ያው ይሄን ነው እኛ መያዝ የሚጠበቅብን። ሌላው ጥቅሙ ምንድን ነው? ኢት ፕሮቫይድስ ኢነርጂ ፎር ቻርጅ ቱ ሙቭ፣ ኢነርጂ የሚሰጠው ለዛ ነው እንደ ሶርስ ብለን የምንጠራው ባትሪ ነው። ኦኬ፣ በሶስተኛነት ደግሞ ስዊች ኦር ሰርኪዩት ብሬከር፣ አንዳንዴ ቆጣሪ ብለን የምንጠራው ነገር ማለት ነው፣ ወይም ደግሞ ማብሪያ ማጥፊያ። ይሄም ሲምቦሎቹ እንደዚህ ናቸው። ጥቅሙ ምንድን ነው? ኢት አላውስ የሰርኪዩት ቱ ቢ ኦፕን ኦር ክሎዝድ። ኦፕን ሰርኪዩት ነው ወይስ ደግሞ ክሎዝ ሰርኪዩት ነው የምንለው አንዱ እንዲሆን የሚያደርግልን ስዊች ነው። ኦኬ፣ በአራተኛነት ደግሞ ሬዚስተር። ሬዚስተር ሲምቦሉ ይሄ ነው። ሳምሃው ዚግዛግ የሆነ ሼፕ አለው። ምንድን የሚያደርገው? ከስሙ እንደምትመለከቱ ሪዚስት ነው የሚያደርገው። ሪዚስትስ ደ ፍሎው ኦፍ ቻርጅ፣ ቻርጅ እንደ ልቡ እንዳይንቀሳቀስ ሪዚስት ያደርገዋል ማለት ነው። ኦኬ፣ ኔክስት ቮልትሜትር። ቮልትሜትር ምልክቱ እንደዚህ ነው። ቪ ምንድነው ተግባሩ? ኢት ሜዠርስ ፖቴንሻል ዲፍረንስ ወይ ደግሞ ቮልቴጅ፣ ምን ያህል ቮልት ነው ያለው ወይ ደግሞ ምን ያህል ሶርስ አለን የሚለውን ይለካልናል ማለት ነው። ስድስት አሜተር፣ ሲምቦሉ ሌተር ኤ ምንድነው ተግባሩ? ኢት ሜዠርስ ከረንት ኢን ሰርኪዩት፣ በሰርኪዩት ውስጥ የሚገኘውን ከረንት የሚለካልን ደግሞ አሜትር ብለን እንጠራዋለን። ሌላ የቀረ ምንድን ነው? ኮኔክትድ ሊድ ወይም ደግሞ ኬብል፣ ይሄ ማለት ነው። ይሄ ምንድነው ጥቅሙ? ኢት ኮኔክትስ ሰርኪዩትስ ኤሌመንትስ ቱጌዘር፣ እነዚህ ነገሮች ፓርቶች በአጠቃላይ የሚያገናኝን ኮንዳክተር ይሄ ነው። እነዚህን ኮምፖነንቶች አንድ ሰርኪዩት መያዝ ይጠበቅበታል፣ ሊይዝም ይችላል። ይሄን ይመስላል። መጽሐፋችን ላይ ጥያቄዎች አሉ። ኤክሰርሳይዝ 4.11 እንዲሁም ደግሞ ሪቪው ኩዌሽንስ። አሁን ያልናቸውን በደንብ ከተረዳን እነዚህን ቲዮሪክ ፓርቶች መመለስ በጣም ቀላል ነው። ከኤክሰርሳይዝ 4.11 እንጀምር። ኦኬ፣ ኤክሰርሳይዝ 4.11 ዋት ውድ ሃፕን ቱ ዘ ላምፕ ኢፍ ዘ ሰርኪዩት ኢዝ ብሮክን ሰምዌር። ኦኬ፣ ሰርኪዩቱ የሆነ ፓርቱ ላይ ብሮክ ቢያደርግ ምንድን ነው ላምፑ ላይ ሃፕን የሚያደርገው? ኦኬ፣ ዘ ላምፕ ዊል ናት ላይት አፕ፣ አምፖሉ አይበራም። ለምን? ምክንያቱም ዘ ፍሎ ኦፍ ኤሌክትሪክ ከረንት ዊል ቢ ኢንተራፕትድ ኤንድ ቢካም አን ኦፕን ሰርኪዩት። ኦፕን ሰርኪዩት ይሆናል ማለት መካከል ላይ ብሬክ ስለሚያደርግ ምንም አይነት ቻርጅ ወደና ወደዚህ አይንቀሳቀስም። በዛም የተነሳ አምፖሏ አትበራም። ኦኬ፣ ቀጣይ ደግሞ ሪቪው ኩዌሽንስ። እዚህ ጋር 3 ጥያቄዎች አሉ። ከኩዌሽን ነምበር 1 ጀምር። ኩዌሽን ነምበር 1 ምንድነው የሚለን? ዋት ዳዝ አን ኤሌክትሪክ ሰርኪዩት ሚን? ያው ይህን እንግዲህ ቅድም አይተነዋል። እንደ መልስ እዚህ ጋር ለማስቀመጥ ያህል ኤሌክትሪክ ሰርኪዩት ኢዝ ኤ ኮምፕሊት ኤንድ ክሎዝ ፓዝ ትሩ ዊች ኤሌክትሪክ ከረንት ፍሎውስ ኤንድ ቲፒካሊ ኮንሲስትስ ኦፍ ፓወር ሶርስ፣ ኮንዳክተርስ፣ ሎድ ኤንድ ስዊች። እነዚህ ብቻ አይደሉም፣ ነገር ግን ብዙ ኮምፖነንቶችን ላዩ ላይ መያዝ ይችላል። ስለዚህ ኤሌክትሪክ ሰርኪዩት ማለት ፓዝ ነው ወይም ደግሞ የቻርጅ መንገድ ነው። በላዩ ላይ ደግሞ እነዚህ ነገሮች የሚያካትት ይሆናል ማለት ነው። ስለዚህ እንዲህ ባለ መልኩ መግለጽ ይቻላል። ወደ ኩዌሽን ነምበር 2 ደግሞ ስንሄድ ዋት ኢዝ ዘ ኔም ኦፍ ዘ አንብሮክን ፓዝ ዳት ከረንት ፍሎስ? ኦኬ፣ ከረንት ፍሎ እንደሚያደርግ እናውቃለን። ያ ከረንት ደግሞ የሚሄድበት መንገድ አንብሮክን ከሆነ ምንድነው ብለን የምንጠራው ነው? ምንድነው? ኢት ኢዝ ኤ ክሎዝድ ሰርኪዩት። ምንም ብሮክን የሌለበት ሰርኪዩት ኤ ክሎዝድ ሰርኪዩት ተብሎ እንደሚጠራ አይተናል። ኦኬ፣ ኩዌሽን ነምበር 3 ዋት ኢዝ ዘ ዲፍረንስ ቢትዊን አን ኦፕን ኤሌክትሪክ ሰርኪዩት ኤንድ ኤ ክሎዝድ ኤሌክትሪክ ሰርኪዩት? በጣም አሪፍ። እሺ፣ አንድ ማንድ ናቸው። ከኦፕን ኤሌክትሪክ ሰርኪዩት እንጀምር። ኦፕን ኤሌክትሪክ ሰርኪዩት ሚንስ ኢት ኢዝ ዘ ፓዝ ኦፍ ዘ ኤሌክትሪክ ከረንት which is interrupted or broken። ፓዙ ወይ ደግሞ የሚሄድበት መንገድ የተቆራረጠ ወይም ደግሞ በየመካከሉ ብሮክን ነው ማለት ነው። ስለዚህ ቻርጅ ከሶርስ ወደ ሎዶቹ አይዳረስም። በዚህም የተነሳ the current cannot flow through the circuits and devices connected to this circuit such as lamps will not operate። አምፖላ አታበራ ማለት ነው፣ ምክንያቱም በመካከሉ ምንም አይነት የከረንት ፍሰት ስለሌለ። በሌላኛው በኩል ደግሞ ክሎዝድ ኤሌክትሪክ ሰርኪዩት የምንለው
the path of the electric current is complete የተሟላ ነው። ምንም አይነት ቦታ ላይ የሚቆራረጥ ነገር የለውም። current flows continuously through the circuit current ያለምንም ገደብ እንደ ልቡ መንቀሳቀስ ይችላል። and device connected to this circuit will operate as intended ቀደም ያየናቸው ሎዶች እያንዳንዳቸው የቡና መፍጫ ከሆነ የቡና መፍጫ፣ አምፖል ከሆነም አምፖል እንደልባቸው ኦፕሬት ማድረግ ይችላሉ ማለት ነው። ስለዚህ የሁለቱን ዲፍረንስ እንዲህ አድርገን በቀላሉ ማስቀመጥ እንችላለን። ስለዚህ ይህን ቪዲዮ እዚህ ላይ ያበቃለሁ። በተከታዩ የምንመለከተው ሴክሽን 4.8 ካረንት ቮልቴጅ ኤንድ ኦም ሎውስ ይሆናል። መልካም